የሳይበር ሴኩሪቲ ተማሪ ስራ አገኘው በጀርመን ሀገር። ነገር ግን ያው እንደ ትልቅ የምስራች ቢሰማኝም ዋናው ፈተና የሚጀምረው አሁን ነው ብዬ አምናለሁ። ዋናው ስራው የሚጀምረው አሁን ነው። ምክንያቱም በመጪ ሳምንታት ውስጥ ማድረግ ያለብኝ ነገር ብዙ ናቸው። ስራው መጀመር አለብኝ፣ ብዙ ፈተናዎችን ማለፍ አለብኝ፣ ቤት ማግኘት አለብኝ፣ ለመኖሪያ ፍቃድ እድሳቴ መዘጋጀት አለብኝ። እናም ደግሞ ህይወቴንም ደግሞ እየገነባው መቀጠል አለብኝ። አሁን ህይወቴ ላይ ያለው የቱ ጋር ነው? እንግዲህ ማስተርሴን በሳይበር ሴኩሪቲ ጀርመን ሀገር እየተማርኩ እገኛለሁ። በቅርብ የቨርክ ስቱደንት ወይም የተማሪ ስራ አይቲ ሴኩሪቲ ውስጥ አግኝቻለሁ። ስራው የሚጀምረው ጁላይ 6 ነው። በሳምንት 20 ሰዓት ነው የምንሰራው እና በጀርመን ሀገር ውስጥ ትክክለኛ እግሬን ያስገባውበት ስራ የሚሆነው ይሄ ነው። ግን ደርሻለሁ ብዬ አላምንም። ገና የመጀመሪያውን እርምጃ ነው የወሰድኩት። ለአንድ ኢንተርናሽናል ተማሪ እንደዚህ አይነት ስራ ብቻ አይደለም። ፋይናንሳችንን አፌክት ያደርጋል፣ በራስ መተማመናችንን አፌክት ያደርጋል፣ የስራ ሁኔታችንን ከዚህ በኋላ ካሪየር ትራጀክቶሪያችንን አፌክት ያደርጋል፣ የኑሮ መረጋጋታችንን ስቴቢሊቲያችንን አፌክት ያደርጋል፣ እንዲሁም ደግሞ የወደፊት አማራጮቻችንንም ላይ አስተዋጽኦ ያደርጋል ማለት ነው። እና እኔም ደግሞ ከዚህ በፊትም እንደተናገርኩት ሳይበር ሴኩሪቲ ላይ ነው እየገነባው ያለሁት አሁን። እና አሁን ያገኘሁት ስራ ደግሞ ክሪቲካል ኢንፍራስትራክቸር ላይ ነው፣ ስፔሲፊክሊ በኤነርጂ ሴክተር ውስጥ። ስለዚህ ይሄ ለእኔ ትልቅ ነገር ነው፣ በጣም ትልቅ ስራ ነው፣ ትልቅ እድል ነው። እንደ ተማሪ እንደዚህ አይነት ሴክተር ውስጥ ገብቶ አክቹዋሊ ኢንዱስትሪ ውስጥ ያለውን ነገር እየተመለከቱ መማር ማለት የማይገኝ እድል ነው። ከዚህ በኋላ ላሉት ብዙ መንገዶች በሮችን መክፈት ይችላል፣ እዚህ ላይ ጥሩ መስራት ከቻልኩኝ ማለት ነው። ነገር ግን ስራ ብጀምርም ያው አንዳንድ ደግሞ የተገደቡ ነገሮችም ደግሞ አሉብን፣ ህይወት ስለሆነ ማለት ነው። እና አንደኛው ስራውን አሁን በቅርብ ቢሆንም የመጀመሪያ ደሞዝ የሚገባው ወደ 2 ወር ቆይቶ ነው። የመጀመሪያውን ወር ያለ ደሞዝ ሰርቼ በሁለተኛው ነው የሚጀምረው ደሞዝ፣ ሌት ኦገስት ላይ ማለት ነው። ሁለተኛው ደግሞ የቤቴን ሁኔታ ደግሞ መጨረስ አለብኝ። ቤት መከራየት መቻል አለብኝ። በራሴ ተመዝግቤ እዚህ ከተማ ውስጥ የምኖርበት ከተማ ምዝገባዬን አድርጌ መጨረስ አለብኝ። የመኖሪያ ፍቃዴን ለማስጨረስ እሱን ማለት ነው። እና የቤት ጉዳይ ደግሞ በጣም አስቸጋሪ ሆኗል። ያው እኛ የምንኖርበት ከተማ ብዙ ውድ ባይሆንም መኖሪያ፣ ያው እንደ ተማሪ ደግሞ ያው የቅብጠት ቤቶችን አይደለም እኔ የምከራየው፣ ከሌላ ሰዎች ጋር ብሬ ሼር አድርጌ ነው የምኖረው። ነገር ግን ወይ በጣም ከማስበው ከበጀቴ ውጭ ይሆናል። እንደገና ከዩኒቨርሲቲው ደግሞ የምፈልገውን ደግሞ ቤት ደግሞ እያገኘሁ አይደለም፣ እያስጠበቁኝ ነው ማለት ነው። እና ይህንን ነገር ደግሞ ካልጨረስኩኝ የመኖሪያ ፍቃዴ ላይ ትንሽ አስቸጋሪ ይሆንብኛል፣ በዚህ ከተማ ለመመዝገብ ከፈለኩኝ ማለት ነው። እና ይሄ ደግሞ ጊዜው ደርሷል፣ የምዝገባ ጊዜ ደግሞ ደርሷል። እና እኩል እነዚህ ነገሮች ማስኬድ ቀላል አይደለም። አሁን ይሄ ብቻ አይደለም። አሁን ስራውን መጀመር አለብኝ።
ቤት መፈለግ አለብኝ፣ ምዝገቤን ማዘጋጀት አለብኝ፣ የመኖሪያ ፍቃዴን መጨረስ አለብኝ። እንዲሁም ደግሞ የፈተና ጊዜም ደግሞ ደርሷል። ኔትወርክ ሴኩሪቲ ሲስተምስ ፈተና አለ፣ ሳይበር ፊዚካል ሲስተምስ ፈተና አለ፣ አይሲስ ፈተና አለ፣ ክሪፕቶ ፈተና አለ እና ኤቲካል ሃኪንግ በየ15 ቀን የሚገቡ አሳይመንቶች አሉ። እነዚህ ነገሮች ሁሉ እንደራርበው አሁን ደግሞ ዩቲዩቡን ደግሞ በደንብ ሲሪየስ ሆኜ ልጀምረው ስለሆነ ማለት ነው። እና እንግዲህ በቀን ውስጥ 24 ሰዓት ነው ያለን። 24 ሰዓት በትክክል እንዴት ነው ማኔጅ መደረግ የሚችለው? ስራም ሰርተን ለፈተናም ተዘጋጅተን ያለንን አሳይመንቶች ሰርተን ቤትም አግኝተን ምዝገባችንንም ጨርሰን እንዲሁም ደግሞ ለራሳችንም እንዲሁ 20-30 ደቂቃ 1 ሰዓትም አንዳንድ ነገሮችን ለማድረግ እንዴት ነው የምንኖረው የሚለውን አብረን ነው የምንመለከተው፣ ዩቲዩብንም እየሰራን ማለት ነው። ሌላም ደግሞ ብዙ ሰዎች ላያውቁት የሚችሉት ነገር ምንድን ነው? ከተለያዩ አመሎች ምናምንም ደግሞ ራሴን አርቄያለሁ ለረጅም ጊዜ። ይሄ ማለት እንግዲህ መጠጥን ይጨምራል፣ ይሄ የሚጨሱ ነገሮችን ይጨምራል። ህይወቴ ላይ ከሆነ ሰዓት በኋላ እነዚህ ነገሮች በጣም እየገታው አሁን ያለሁበት ጋር ደርሻለሁ። በቀላሉ ደግሞ አይደለም እነዚህ አመሎች እየዳበሩ ሱሶች እየዳበሩ የሚሄዱት። በትንሹ 10 ዓመት በላይ እነዚህ ነገሮች ውስጥ ነበርኩበት። ነገር ግን ያው አሁን በጣም የምፈተንበትም ጊዜ ነው ብዬ አምናለሁ። ምክንያቱም ያው አሁን ትቼ ቢሆንም ህይወቴ ላይ በተለያዩ አቅጣጫ በኩል የሚያስጨንቁ ነገሮች በሚመጡ ሰዓት የኔ ነርቨስ ሲስተም ይሄንን ነገር እንዴት ነው ሃንድል የሚያደርገው እና ይሄ ሄልዚ የሆነ ጤናማ የሆነ የመቋቋም መንገዶችን ማዳበር መቻል የሚባለው ነገር አሁንም አለኝ። ግን ስትረስ ሌቭሉ ደግሞ ትንሽ ደግሞ ጨመር ሲል ደግሞ እንዴት ነው ማድረገው? እንዲሁም ሌሎች ሰዎች ይህንን ቪዲዮ የምትመለከቱ እንደዚህ አይነት ነገር ላይ ትንሽ ስትራግል እያደረጋችሁ ያላችሁ ሰዎች ካላችሁ እኔም ከራሴ ልምድ ማካፍላችሁ ኦነስት ሆኜ ማካፍላችሁ ነገሮች ይኖራሉ። ይገባኛል። በእኛ ህብረተሰብ ውስጥ ጫጫሽ ነበርኩ፣ ጠጪ ነበርኩ ያሉ ማውራት ብዙ የሚያስመሰግን ነገር እንዳልሆነ አውቃለሁ። ግን ያው ይህንን ማወራው ለማይጨሱ ለማይጠጡ ሰዎች ወይ እንደዚህ አይነት ሱሳሱሶች ለሌላቸው ሰዎች ሳይሆን እዛ ውስጥ ሆነው ለመውጣት ለሚፈልጉ ሰዎች ስለሆነ እኔ በዛ ውስጥ በነበርኩ ሰዓት እየጠላሁት ነበር ማደርገው። መጨረሻ አካባቢ በተለይ በጣም እየጠላሁት፣ ግን በቃ መውጫውን ጠፍቶኝ ስለነበረ ማድረግ የነበረው በዛ መንገድ ላይ ላሉ ሰዎች ግን ትንሽ እንኳን ማገዝ የምችለውን ነገር ማገዝ ስለምፈልግ ነው። እና እነዚህን ነገሮች ሁሉ ኢንተርሴክሽናቸውን ደግሞ ዩቲዩብ ላይ ዶኪመንት እናደርጋለን ማለት ነው እዚህ ቻናላችን ላይ። እና አውቃለሁ ብዙ ሰዎች በአሁኑ ጊዜ ላይ ከኤአይ አኳያ ራሱ ስራ መስራት ምን ይመስላል፣ ዩኒቨርሲቲ መማር ጥቅም አለው ወይ፣ እንዲሁም ሳይበር ሴኩሪቲ ራሱ መማር ምን ይመስላል፣ ጀርመን ውስጥ የአይቲ ሴኩሪቲ ስራ መጀመር ምን ይመስላል። ያው ዲቴሎችን ሴንሲቲቭ የሆነ ስራ ስለሆነ ብዙ ዲቴሎች ስለ ስራው መናገር ባልችልም ከላይ በኩል ያለውን የተማርኳቸውን ነገሮች አንዳንድ ብዙ ቴክኒካል በማይሆን ሁኔታ ለማካፈልም እሞክራለሁ ማለት ነው። እና ኢቨን መኖሪያ ወጪ ምን ይመስላል፣ አሁን እንደነገርኳችሁ እንግዲህ የቤት ኪራይ አለ፣ አንዳንድ ኢንሹራንስ ወጪዎች አሉ፣ አስቤዛ መግዛት አለ፣ ሌላ ደግሞ ወጪዎች ይኖራሉ አልፎ አልፎ የሚመጡ፣ የምግብ አለ፣ ካፌ ወይ ሜንዛ የምንበላው። እነዚህ ነገሮች ሁሉ እንትን ብለን እንደ አንድ ተማሪ በወር ምን ያህል አወጣለሁ፣ በጀቴ ምን ይመስላል፣ ከዛ ደሞዜ ደግሞ ሲመጣ
እንዴት ነው የምንኖረው የሚሉትን ነገሮች ሁሉ በሂደት የምናየው ይሆናል ማለት ነው። እና እንግዲህ አሁን የምቀርጽበት ቤት ጊዜያዊ ቤት ነው የሚሆነው ማለት ነው። ስለዚህ ከትንሽ ጊዜ በኋላ ሌላ ቤት ውስጥ እንገባለን። ይሄኛው ጥሩ ነበረ። በነገራችን ላይ ኪራዩም ተመችቶኝ ነበረ። ወረድ ይል ነበር ከምፈልገው፣ ግን ያው መሀል ላይ ነገር ነው ይሄ። ምናልባት አሁን ከዚህ በኋላ ማገኘው ግን ከዚህም ይወደድብኛል፣ ግን ማኔጅ ማድረግ የምንችል ይመስለኛል። ያው በደሞዝ ሆነን እና በደሞዝም ራሱ ያለው የወርሃዊ ወጪዎች ምን ይመስላሉ የሚሉትን፣ እንዲሁም ደግሞ ስራ መገንባት፣ ኢቭን ካሪራችንን ራሱ እንደ አዲስ መገንባት። አሁን እኔ ኢትዮጵያ ሆኜ የምሰራቸው የነበሩት ስራዎች ብዙ ተይዘውልኛል ብዬ አላስብም። እዚህ የሆነ ያህል ጠቅሞኝ ሊሆን ይችላል ስራውን፣ ይሄኛውን አዲሱን ስራ ለማግኘት ትንሽ ሲቪ ላይ ማሳየው ነገር መሆን ችሎ ነበረ፣ ግን እንደ አዲስ እየገነባው ነው ብዬ ነው ማምነው። ከዚህ በኋላ ሳይበር ሴኩሪቲ ላይ ዜሮ ነኝ ገና ስራ ላይ፣ በስራው ላይ ስራ ልምድ ላይ ዜሮ ብዬ እየጀመርኩ ነው። እና እሱን ምን ይመስላል ያንን እንደዚህ አዲስ ሀገር ሄደን ከዜሮ ስራ ጀምረን መገንባት ምን ይመስላል የሚለውን አብረን የምንማማረው ነገር ይሆናል ማለት ነው። እንግዲህ ቀጣይ ቪዲዮ ላይ ምን ላይ ይሆናል ማለት ነው፣ በጀታችንን፣ የቤት ፍለጋ ምን ይመስላል የሚለውን፣ ስራ የምንጀምርበትን የመጀመሪያ ቀን ዝግጅት እናወራለን እና ለፈተና ደግሞ አዘገጃጀታችንን ደግሞ ሂደቱንም ደግሞ ትንሽ የምናወራው ይሆናል ማለት ነው። እንግዲህ በአዲስ መልኩ ተመልሰናል። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ይህንንም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ሰዎች ደግሞ ቪዲዮንም ሼር አድርጉላቸው። ይመቻችሁ።